ክቡራን ውድ የቻናሉ ቤተሰቦች እንደምን አላችሁ? በመጀመሪያው ባለፈው ቪዲዮ ላይ ስለ ፓራለል አንድ አፕ ሰርቼላችሁ ነበረ። የተለያዩ አንድ አፕን ደብል እያደረጋችሁ እንዴት መጠቀም እንደምትችሉ፣ የተለያየ አካውንት በአንድ ስልክ እንዴት መክፈት እንደምትችሉ የሚያደርግ አፕ አሳይቻችሁ ነበረ። ዛሬ ደግሞ ገንዘብ የምትሰሩባቸውን አፖችን እኔ የምጠቀማቸውን ማለት ነው አሳያችኋለሁ። ከነዛ ውስጥ አሁን ላይ ያሉት ኒኪ ላይቭ የሚባለው አንደኛው አፕ ነው ማለት ነው። ኒኪ ላይቭ ፕሌይ ስቶር ላይ ገብታችሁ ኒኪ ላይቭ ብላችሁ ሰርች ስታደርጉ እንደዚህ ይህን ምልክት ያለችባት ትመጣላችሁ። እዚህ ጋር ቀጥታ ምን ታደርጉታላችሁ ማለት ነው፣ ኢንስቶል ታደርጉታላችሁ። ጀስት ዳይሬክትሊ ኢንስቶል ታደርጉታላችሁ። እኔ ጋር አንድ ያወረድኩት ስለሆነ እሱን ነው ማለት ነው የሚከፍትልኝ። ኢንስቶል ካደረጋችሁ በኋላ ቀጥታ አፑን ትከፍታላችሁ። አፑን በምትከፍቱበት ጊዜ ላይ በፌስቡክ ወይ ደግሞ በጉግል አካውንት እንድትገቡ ነው ሳይን እንድታደርጉ ያደርጋችኋል። ጉግል ወይም ደግሞ የፌስቡክ አካውንት ሊኖራችሁ ይገባል ማለት ነው አፑን ለመጠቀም። አፑን ከከፈታችሁ በኋላ የፊት አሻራችሁን ትሰጣላችሁ። ከዛ በመቀጠል እንደዚህ አይነት ፊቸር ይመጣላችኋል ማለት ነው። ከስር እንደምታዩት 5 እንትሮች አሉ። ለምሳሌ እዚህ ጋር የላይቭ የምትገቡበት አለ። ሌታስ አድ ሰምቲንግ ቱልስ። ኦኬ እዚህ ጋር ምን አለ? እዚህ ጋር 5 ነገሮች አሉ። እዚህ ጋር እስር አንድ እነዚህ 5 ነገሮች ይታያቸዋል አይደል? እነዚህ ቤዚክ እንትኖች ናቸው፣ እነዚህ 5ቶቹ ማለት ነው። ስለዚህ ከነዚህ ከ5ቱ ውስጥ ያሉትን እያንዳንዱ ነገሮች ማሳያችሁ ይሆናል። የመጀመሪያው ላይቭ ይላል። ላይቭ ማለት እዚህ ጋር ላይቭ ከላይ ላይ እንደምታዩት ላይቭ ፓርቲ የሚሉ ነገሮች አሉ አይደለ? ከላይ ላይ እነዚህ ነገሮች ይታያቸዋል። እዚህ ጋር ላይቭ አለ፣ እዚህ ጋር ፓርቲ፣ ክለብ፣ ኤክስፕሎር የሚሉ ነገሮች አሉ። ላይቭ ፓርቲ ላይ ስታደርጉት ፓርቲ ላይ የገቡ ሰዎችን ያመጡላችኋል ማለት ነው። እየገባችሁ ታስክ መስራት ትችላላችሁ። እንደዚሁ ለምሳሌ ሂዊና የሚል አለ፣ እሷ ጋር ትገባላችሁ። ቀጥታ ምንድን ነው ማለት ነው በየእንትን እየገባችሁ ከፈለጋችሁ ሰው ቤት ገብታችሁ ፓርቲ ሰዓታችሁን መስራት ትችላላችሁ ማለት ነው። እዚሁ አጋጣሚ እስኪ እንደዚህ ፓርቲ እየገባችሁ መስራት ትችላላችሁ ማለት ነው። እሺ 30 ደቂቃ እና 60 ደቂቃ በቆያችሁ ቁጥር ይሰጣችኋል። ታስክ ነው ማለት ነው፣ ይሰጣችኋል። ሌላው ደግሞ እናንተ ደግሞ ላይቭ ለመግባት እዚህ ጋር በክብ እዚህ ጋር ትታያችኋለች አይደለች ማለት ነች። እሷን ስትነኳት ላይቭ ትገባላችሁ፣ ፓርቲ ላይ ማለት ነው። ፓርቲ ላይቭ እዚህ ጋር ፓርቲ ላይቭ ለመግባት ቻርም ሌቭል 2 መድረስ አለባችሁ። ነገር ግን ፓርቲ ላይ ታደርጉና እዚህ ጋር ከቨር ፔጅ የሚላለ እዚህ ጋር ከቨር ፔጃችሁን ታስገባላችሁ። ቀጥታ ምን ትሉታላችሁ ማለት ነው፣ ጎ ላይቭ ትሉታላችሁ። ይሄን ሰማያዊ ያለውን ጎ ላይቭ ትሉታላችሁ። ጎ ላይቭ ስትሉት ቀጥታ ወደ ላይቭ ያስገባችኋል ማለት ነው። ዜን ከዚህ ጋር ከላይ ላይ ደግሞ ክለብ አለ። ክለብም እንደዛው በተመሳሳይ መልኩ እየገባችሁ ታስኮችን መስራት ነው። ሁለተኛው ላይ ስንመጣ ደግሞ ላይቭ ከፈትኩኝ። እሺ ክለብ ላይ ስንመጣ ደግሞ ምን አለ ማለት ፖስት ላይ እቺኛዋ ሁለተኛዋ ላይ ስንመጣ ፖስት የሚለውን ትነኩታላችሁ። ፖስት ስትገቡ የተለያዩ ሞመንቶች አሉ። ሰዎቹ የላኳቸው ፎቶ ሊሆኑ ይችላል፣ ቪዲዮ ሊሆን ይችላል፣ ኤኒቲንግ እዚህ ጋር አሉ ማለት ነው። እዚህ ጋር የገባችሁ የሰዎችን ሞመንት ላይክ ስታደርጉ፣ ኮሜንት ስታደርጉ እንደ ታስክ ይቆጥርላችኋል። እዚህ ጋር የፕላስ ምልክቷን ስትጫኗት እናንተ አድ እንድታደርጉ ያደርጋችኋል ማለት ነው። እሺ በሶስተኛ ደረጃ ላይ ያለችው ምንድነች ማለት ነው? ክለብ የሚለው ነው። ክለብ የሚለውን በምትነኩበት ጊዜ እዚህ ጋር
ለምሳሌ የኔ የክለብ ሜምበሮች አሉ። የኔ ክለብ አለ ማለት ነው። የኔ ክለብ ክሬት ያደረኩት ሰው ክለብ ክሬት ለማድረግ you should have to make ሌቭል 5 መድረስ አለባችሁ። ሌቭል 5 መድረስ አለባችሁ ክለብ ክሬት ለማድረግ። ሶ ክለብ ስትከፍቱ እዚህ ጋር ዴይሊ ሪዋርድ የሚል አለ። ክለብ ላይ አይታችኋል። ዴይሊ ሪዋርድ የሚል አለ። እዚህ ጋር ጎ የሚለውን ነገር ስትነኩት ቀጥታ ወደ ታስኮቹ ያስገባቸዋል ማለት ነው። ጎ የሚለውን ስትነኩት ቀጥታ ወደ ታስክ ያስገባቸዋል። ሶ ክለብ ውስጥ ያሉ ኤኒ ታስኮች አሉ፣ የተለያዩ ታስኮች። እነዚህን ምን ታደርጋላችሁ ማለት ነው? ታስኮችን እየሰራችሁ እነዚህን ሁሉ ጊፍቶች መውሰድ ትችላላችሁ ማለት ነው። ሶ ይሄ ነው። ሌላኛው አራተኛው ምን አለ እዚህ ጋር ቻት የሚል አለ። ቻት የሚለውን ደግሞ በምትነኩበት ጊዜ ከጓደኞቻችሁ ጋር ሊሆን ይችላል፣ ከአሲስታንት ሊሆን ይችላል፣ ከተለያዩ ነገሮች የሚመጣላችሁ ሜሴጅ ምን የምትሉበት ነው? የምታወሩበት ነው። ራሱ ሲስተሙ የሚልክላችሁ አለ። በተጨማሪ ደግሞ ከጓደኞቻችሁ ጋር የምታወሩበት ይሄ የቻት ቦታ ነው ማለት ነው። ለመጨረሻው ሚ የሚለው ነው። ሚ የሚለው ካያችሁ የፕሮፋይላችሁ አለ፣ ፎሎወራችሁና ፎሎ ያረጋችሁት ፍሬንዳችሁ ምን ያክል ነው፣ አካውንታችሁ ደግሞ ምን ያክል ነው፣ ሌቭል። ሶ አካውንት ከሚለው ላይ ካያችሁት ሁለት ነገሮች አሉ አካውንት ላይ። አንደኛው ኮይን ነው፣ ሌላኛው ደግሞ ምንድነው? ፖይንታችሁ ነው። ሶ ኮይን እና ፖይንት ምንድነው ልዩነቱ ካልን፣ ኮይን ማለት ጊፍት የምትቀባበሉበት ለሰው ጊፍት የምትልኩበትና የምትቀበሉበት መገበያያ ነው፣ ገንዘብ ነው። ፖይንት ደግሞ ወደ ገንዘብ የምትቀይሩበት ነው ማለት ነው። ወደ ገንዘብ መቀየር የምትችሉት 120,000 ፖይንት ሲደርስ ነው፣ ወይ ደግሞ ቢን ማለት ነው። 120,000 ቢን ሲደርስ ነው። ወደ ኮይን ለመቀየር ግን 30,000 ከሆነ 30,000 ቢን ሲደርሳችሁ ፖይንት ሲደርስ ወደ 27,000 ኮይን መቀየር ትችላላችሁ። በ27,000 ኮይን ማለት ነው። 30,000 ወደ 27,000 ኮይን ይቀየራል። ሶ ሁለት አማራጭ አላችሁ። ፖይንታችሁ ላይ ኤክስቼንጅ እና ዊዝድሮ አለ። ሶ ኤክስቼንጅ ማለት ወደ ኮይን ነው የሚቀይርላችሁ። ዊዝድሮ ደግሞ ወደ ብር፣ የእውነተኛ ትክክለኛ ብር ማለት ነው። አሁን እዚህ ጋር ዊዝድሮ ሜተዳችሁን እዚህ ጋር ብዙ አማራጮች አሉ። እኔ እንዳጋጣሚ ይሄን ሞባይል ባንኪንግ እንትን ስላልኩኝ ነው፣ ባይንድ ስላደረግኩኝ ነው። ሶ ዜር አር ዲፈረንት ዊዝድሮ ሜተድ ካያችሁ ሲቢኢ አለ፣ ቢሲኒያ አለ፣ ቴሌብር፣ ፔፓል አለ፣ ሶ ባይናንስ አለ። ሶ እነዚህ ውስጥ አንዱን አማራጭ መጠቀም ትችላላችሁ ማለት ነው። ሶ አሪፍ እንትን ነው ማለት ነው፣ አማራጭ አለው። ዴርፎር ይሄን ካየን ሌላው ሌብላችሁ ነው። ዋናው ነገር እዚህ ጋር ነው። አሁን ኮይን ኤክስቼንጅ በምትደራረጉበት ጊዜ 3 ሌቭሎች አሉ። ከዚህ ጋር እንደምታዩት ሪች ሌቭል አለ፣ ቻርም ሌቭል አለ፣ ጌም ሌቭል አለ። ሶ በሶስቱም መስራት ትችላላችሁ ማለት ነው። ሶ ሪች ሌቭል ማለት እናንተ ለሰው ጊፍት በሰጣችሁት ልክ የምታገኙት የሌቭል ደረጃችሁ ነው ማለት ነው። ሶ ምን ያክል ለምሳሌ እዚህ ጋር ሌቭል 8 ለመድረስ 800,000 ኮይን ለሰው ጊፍት መስጠት አለባችሁ ማለት ነው። እኔ አሁን ስንት ሰጥቻለሁ? 649,6 ሰጥቻለሁ ማለት ነው። 800,000 ሲገባ ሌቭል 8 ደርሳለሁ ማለት ነው። ቻርም ሌቭል ደግሞ በተቀበላችሁት ጊፍት ልክ ነው ማለት ነው። 800,000 ስትቀበሉ ሌቭል 7 ነው የምትገቡት ማለት ነው። ጌም ሌቭል ደግሞ ምንድነው? ለምሳሌ ሌቭል 4 ለመግባት 600,000 ምን ማግኘት አለባችሁ ማለት ነው? ፖይንት መጫወት አለባችሁ። ይሄን ያክል ፖይንት መጫወት አለባችሁ ማለት ነው። ምን ለማሳደግ? ጌም ሌቭላችሁን ለማሳደግ ማለት ነው። ሶ ጌም ሌቭል ደግሞ ስታሳድጉ እነዚህ ነገሮች ሌቭል አሁን ሌቭል 3 እነዚህን ሪዋርዶችን አግኝቻለሁ እኔ ቴካ ሪሲቭ አድርጌያለሁ። ሌቭል 6 ደርስ ደግሞ እነዚህን 9 12 እያለ ይቀጥላል ማለት ነው። ሶ በእያንዳንዱ እንትን ድሬስ የምታደርጉት ነገሮች አሉ ማለት ነው። ጊፍቶች አሉ በእያንዳንዱ ሌቭል ላይ ድሬስ የምታደርጉት ልብሶች አሉ ማለት ነው። ሶ እነሱን ቼክ እያደረጋችሁ ሶ ሌላኛው ታስክ ነው። ዋናው ነገር እዚህ ጋር ስራ የምትሰሩበት ኮይን ፖይንት የምትሰበስቡበት ነው። ሶ ዴይሊ ያለ አዲስ ከሆናችሁ ኒው ካመር የሚል ተጨማሪ 4ኛ ያለላችሁ ማለት ነው። ኒው ካመር የሚሰራው እስከ መጀመሪያዎቹ 5 ቀናት ብቻ ነው ማለት ነው። ኒው ካመር የሚሰራው ያ ማለት በመጀመሪያው ሳምንት ብቻ ማለት ነው። ግልጽ ነው አይደል? ሶ
ዴይሊ ላይቭ እና ፕሌይ የሚለው ከሳምንት በኋላ እነዚህ ብቻ ይቀራቸዋል። ኒው ካመር ከሆናችሁ ደግሞ የመጀመሪያ 5 ቀናቶችን ይሰጣችኋል ማለት ነው። ሶ እነዚህ ነገሮች ታስኮች ደግሞ በየቀኑ እየገባችሁ መስራት ነው። ላይቭ ደግሞ ለምሳሌ የኔ ስላልሞላልኝ ነው እዚህ ጋር 400,000 ፖይንት ስገባ እነዚህ ነገሮች ይከፍቱልኛል በሰዓት ማለት ነው። ሴቶች ግን ኦልሬዲ 1250 በሰዓት ኮመን አላቸው ማለት ነው በሰዓት። ሌላኛው ፕሌይ ያለ ጌም በምትጫወቱበት ጊዜ ላኪ ጊፍት እነዚህ ሩቢ ምናምን ነገር ስትሰጡ ላኪ ነምበር ስትጫወቱ የምታገኟቸው ጊፍቶች ናቸው። እነዚህን እየገባችሁ ታስኮችን መስራትና መሰብሰብ ነው ማለት ነው። ሌላኛው አዲስ ከሆናችሁ አሁን እኔ ጋር ኤጀንሲ የሚል ነገር አለ። እናንተ ጋር ላይኖር ይችላል ኤጀንት ካልሆናችሁ በስተቀር ማለት ነው። ስለዚህ እናንተ ጋር ምን አለ? በኤጀንሲ ቦታ ኢንቫይት ማይ ኢንቫይትስ የሚል አለ። ሶ ማይ ኢንቫይትስ ላይ ገብታችሁ ምን ማድረግ ነው? ሰዎችን ኢንቫይት ማድረግ። ሶ እናንተ ኢንቫይት አድርጋችሁ አዲስ ሰው ከተቀላቀለና የፊት አሻራ ከሰጠላችሁ በ5 ቀን ውስጥ እሱ ላይቭ ሲገባ 65,000 ፖይንት ይሰጣችኋል ማለት ነው። ስለዚህ 2 ሰው ብታገኙ 65,000 130,000 ይሆናል። 130,000 ደግሞ ዊዝድሮ ማድረግ ትችላላችሁ ወደ ገንዘብ ማለት ነው። በሁለት ሰው ብቻ። ሶ ኢንቫይት ላይ በደንብ መስራት አለባችሁ ማለት ነው። ሶ ኤጀንሲ ስትሆኑ ደግሞ ለምሳሌ እዚህ ጋር ማይ ኤጀንሲ ላይ በስራችሁ ብታስገቡ ሆስቶች አሉ፣ ሰብ ኤጀንቶች አሉ። እነዚህ ነገሮች መስራት ነው። ሶ እዚህ ጋር ኮሚሽን ሌቭል እኔ ዲ ነው ገና እየሰራው ስላልሆነ ነው። ሌቭል ዲ ነኝ። ሲ እና ቢ ብትሆኑ ደግሞ ኮሚሽናችሁ ሬቱ በጣም ይጨምርላችኋል ማለት ነው። እኔ አሁን ሌቭል ዲ ነኝ፣ ገና መስራት ይጠበቅብኛል ማለት ነው። በዚሁ አጋጣሚ አዲስ ከሆናችሁ መመዝገብ የምትፈልጉ የኔን አይዲ ከዚህ ጋር ያለችውን አይዲ 69708141 የምትለውን ነገር እየወሰዳችሁ ሰርች እያደረጋችሁ ልታናገሩ ትችላላችሁ ማለት ነው። ይሄን መስራት የምትፈልጉ ሰዎች ሶ ብዙ ነገሮች አሉ እዚህ ጋር ያልተጠቀሱ። እዚህ አክቲቪቲ ውስጥም ያው እናንተ ኤጀንታችሁ ማን ነው? አክቲቪቲ ውስጥ ለምሳሌ ፖፑላር፣ ዴይሊ፣ ኮሚኒቲ፣ ጌም የሚሉ ሌሎች በውስጥ ያሉ ታስኮች አሉ። እነዚህን ደግሞ በይበልጥ በቅርበት ስንገናኝ ሞር ብናያቸው የተሻሉ ናቸው ማለት ነው። እነዚህ ግሎሪ ቱ ሳሚት፣ እነዚህ ብዙ ፓዝ ቱ ሚሊዮነር ብዙ ነገሮች አሉ። ሶ እነዚህ ነገሮች ታስክ ናቸው። ለምሳሌ እኔ 23,580 ይለኛል። ሶ እሱን ነገር ግን ለመውሰድ እነዚህን 3 ነገሮች ማሟላት አለብኝ። ይታያቸዋል። ዘ አማውንት ኦፍ ሪዋርድ ኒድስ ቱ ከ40,000 ከበለጠ ስትሪም ፎር 2 hours። አሁን ይሄን ለመውሰድ የቀረኝ ይኸው እዚህ ጋር ይታያቸዋል። 1 ቀን ነው የሚለኝ። እዚህ ጋር ይታያቸዋል 1 day and 4 hours ነው የቀረኝ። አሁን በዚህ ጊዜ ውስጥ ዛሬ አሁን 2 ሰዓት ብሞላና ዘ አማውንት ኦፍ ሪዋርድ ኒድስ ቱ ግሬተር ዛን 40,000 ይላል። እችን ስሞላ እቺ 23,000 ኮይኗን ላጣረጋለሁ ማለት ነው። 23,000 ኮይኗን ወስዳታለሁ ማለት ነው። ሶ እነዚህ ነገሮች እየገባችሁ ምን ማድረግ ነው? እነዚህ ነገሮች እየገባችሁ መውሰድ ነው ማለት ነው። አሁን እቺን ለመውሰድ 1 ቀን ይቀረኛል። ሶ አሁን ከቻልኩኝ 2 ሰዓቷን እና በ2 ቀን ውስጥ ማለት ነው ከቻልኩኝ ግን ኦኬ የሚቻል ከሆነ እንደዛ ለማድረግ እሞክራለሁ። ለ2 ሰዓት በ2 ቀን ውስጥ ነው ግን የሚለው። ሶ ይሄ ነገር ያመለጠኝ ይመስለኛል። በአሁኑ ያመለጠኝ ይመስለኛል። 23,500 ኮይን ማለት ሰው ቀላል አይደለም። ይሁን ብቻ እሺ፣ እንደዛ እያረጋችሁ ትወስዳላችሁ ማለት ነው። ብዙ ነገሮች አሉ። በይበልጥ ደግሞ ስንገናኝ ነገሮችን መረዳዳት እንችላለን ማለት ነው። በቀጣይ ደግሞ ሌላ የታስክ ስራ ለምሳሌ ጋምብሊንግ ምን እንደሆነ፣ እንዴት ጋምብል ማድረግ እንዳለባችሁ ቲፖችን እነግራችኋለሁ ማለት ነው። በቀጣይ እንገናኝ። መልካም ጊዜ። ሰብስክራይብ ያደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ይሁኑ። መልካም ጊዜ።